ለሃይሚ ቀለበት ላስርላት ነው። በስተመጨረሻ ሃይሚ መታለች። ቤተሰቦች እንግዲህ ቀለበቱን ላስርላት ነውና አብረን ያለን እንደሚሰማት ምንድነው? ታገቢኛለሽ? ኧረ ብርክ አትቀልድ በጌታ። ቆይ ላስብበት ላስብበት። አትፍሪ እንጂ ፈራሽ እኮ አትደንግጪ። እና እንዴ አስገድደህ አገባኸኝ? አልጠበቅኩም ጭራሽ ነው። እኔ ያሰብኩት ሌላ የሆነው ሌላ። ድል ባለ ድግስ ደግሼ አገባሻለሁ። በቃ በቃሽ። በቃ ስሚኝ ወይ በቃ አታልቅሽ። ምን ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ ጨለማ ሽሮ። ሰላም እንዴት ናችሁ? ውድና የተከበራችሁ የኛ የጨረቃ ፋሚሊዎች እንግዲህ ፊቴን ስታዩኝ ምናምን የድካም ፊት ካያችሁ ደክሞ ነው። ከኋላም ካሜራማን ቤካም አለች እና ኦልሞስት ለ4 ሰዓት አክል ከምግብ ምናምን ውጪ እየለፋን ነበር ነገራቶችን ለማስተካከል። ቢያንስ 6 ሰዓት 7 ሰዓት ወስዶብናል አይደል? እዛ ሄደን ብዙ ላይቶች ምናምን እስክናስተካክል የሆነ ነገር ተበላሽቶ ምናምን ብቻ በጣም መከራችንን አየን። ዛሬ ድክም አልን፣ በብዙ ተፈተንን። ግን እቺን ቀን ለማክበር እቺን ቀን ለመደሰት ምንም ያስቆመን ነገር የለም። አይመስላችሁም? ባይገርማችሁ ዛሬ እንደዚህ ያከበርነው ለመጀመሪያ ጊዜያችን ነው። እኔና ቅመሜ ኦልሞስት አመት ከምናምን ሆኖን ለመጀመሪያ ጊዜ ነው እንደዚህ አይነት ጊዜ የምናሳልፈው። ከኋላዬ ብዙ የለፋንበት አለ። ምናልባት ለእናንተም ለይታችሁ ቅመሜም ስትመጣ ለእሷ ራሱ ስታየው ያምራል ብለን ያሰብነው የለፋንበት ነገር አለ። ለፍተናል። ሲቀጥል ደግሞ ትልቅ ሰርፕራይዝ አለ። ትልቅ ሰርፕራይዙ ምን ይመስላችኋል? እስካሳያችሁ ኮሜንት ላይ ቀድሞ ለጻፈ ሰው ለ10 ሰው ትላለ። ለ10 ሰው የሆነ ነገር እናደርጋለን። ተከፍቷል። ምን ይመስላችኋል? ቀለበት ነው። ለሃይሚ ቀለበት ላስርላት ነው። ይበቃታል ብዬ ተስፋ አደርጋለሁ። ትወደዋለች ብዬ ተስፋ አደርጋለሁኝ። ቀለበት ላስርላት ነው። ኖርማል ነው አይደል? በከባዱ ደግሞ ፈጣሪ ብሎ እኔና ሃይሚ ብዙ ነገር ተያይተን ብዙ ነገር አልፈን ትልቅ ደረጃ ደርሰን በከባዱ በትልቅ ድግስ ጨርሱት ይሆናል። በሁለተኝነት ደግሞ ጆሮ ጌጥ አለ። ማሽ ናቸው። ጆሮ ጌጥ አለ። ሙሉ ወርቅ ነው። ሙሉ ትልቁ ደግሞ ቤተሰቦች በጣም ትልቁ ደግሞ ይታያቸዋል። ግብድዬ ወርቅ ነው። 25 ግራም ወርቅ ለቅመሜ ላስርላት ነው። ቀለበቱም ጆሮ ጌጡም የአንገት ሀብሉም ወርቅ ነው። እሺ 25 ግራም እንግዲህ አሁን ባለው ሂሳብ ተምሳሌት የሂሳብ ተመን መሰረት ምቱትና እንግዲህ እንዴ ምናምን በሉ። እንግዲህ ጨክነንም ደፍረንም ምንም ብለን አድርገናል። ምክንያቱም ቅመሜ ስለሚገባት ትወዷለች ብዬ ተስፋ አደርጋለሁኝ። በጣም ያስደስታታል ብዬ ተስፋ አደርጋለሁኝ። በዛውም እንዴት ቀለበት እንደሚታሰርም ከዚህ በፊት ብዙ ጊዜ ተለማምጃለሁ። አሁንም እለማመዳለሁኝ። እንግዲህ ያው እዛው ከቀረም ቀረ ነው፣ ካልደፈረሰ አይጠራም። ሲቀጥል ደግሞ ያው ትላንት የተለቀቀው ቪዲዮን አይታችኋል እና ብዙ ጊዜ የሆነ አንዳንድ ሰዎች የሚያወሩት ነገር አለ። አዶኖ ለምን እንደሆነ እንደዚህ አይነት ወሬ አላውቅም። ምናልባት እንደዚህ ሶሻል ሚዲያ ላይ ስትሆኑ ምናምን ያጋጥማል። እንደዚህ አይነት ነገር ኖርማል ነው፣ ችግር የለውም። ግን በሆኖ ባልሆኖ የምትረበሹ በሆኖ ባልሆኖ የምትጨነቁ የኛ ውድ ቤተሰቦች አላችሁና እባካችሁ እንደዚህ አይነት ነገር አያሸብራችሁ። በጣም ያስደነግጣል። በጣም የምትወዱት ሰው የሆነ ነገር ሆነ ተብላችሁ ሰሙ ያስደነግጣል አውቃለሁኝና እኛ የእናታችንም ጸሎት የእናንተም ጸሎትና ፈጣሪም ከኛ ጋር አለና ምንም እንደማንሆን 100% ተስፋ አለኝ። ወይኔ የፊኛ እንዳይፈነዳ
እና 100% ተስፋ አለኝና እንደዚህ ደግሞ ማይሆን ወሬ የምታወሩ ሰዎች እባካችሁን ከስራችሁ ተቆጠቡ። አልቆጠብም ካላችሁ እንግዲህ ፈጣሪ እሱ ልቦና ሰጥቷችሁ አንደበታችሁን ጨበጥ ያርገው እና እንዳልኳችሁ ነው 25 ግራም ወርቅ ለቅመም ገዝቻለሁኝ። በጣም ብዙ ብር ነው ብዙ ወጥቶበታል እና ስታሰሉት አይ ጎበዝ ልትሉኝ ትችላላችሁና እግዚአብሔር ይመስገን የልፋታችንም ውጤት ነው። እሷም ይገባታል። ከኔ ጋር ብዙ አሳልፋለች። ብዙ አይተናል፣ ብዙ ተጣልተናል፣ ብዙ ጥሩ ነገር ማለት እንዴት ጥሩ ማይባሉ ንግግሮችን እኔና ሀይሚ ተነጋግረናል። አይምሮ ላይ ሊቀርም ይችላል፣ ግን አንድም ቀን ልባችን ላይ ያቺ ነገር አሻራ አሳርፋ አታውቅም። አንድም ቀን ያንን ነገር አንስተን ለመጣላት ሞክረን አናውቅምና ስንታረቅ ታረቅን ነው፣ በሰላም እንቀጥላለን ማለት ነውና ደስ ይላል። ሲቀጥል ደግሞ በቅርቡ በእነዚህ ወራቶች ምናምን በቅርቡ ትልቅዬ ሰርፕራይዝ አለ። ሁላችሁም ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በጣም የተለፋበት ነው። በጣም የለፋበት ነው። በጣም የጣርኩበት ነው። የሆነን ሰው ከሚገባው በላይ ለማስደሰትና እንዴት የሆነ ቁም ነገር ያለው ነገር ቁም ነገር ቦታ ላይ ማሳርፍበት ነገር ይመስለኛል እና በከባዱ ጠብቁኝ። በቅርቡ ትንሽ ጊዜ ነው ቢፈጅ እና የዛኔ አብረን ምንቀውጥ ይሆናል። ምንድነው ብላችሁ እንኳን ምናምን መገመት ትችላላችሁ ኮሜንት ላይ። እናመሰግናለን ለሁሉም ነገር። እኛን ለምትወዱን፣ የእኛን አንድነት ለምትፈልጉ፣ የእኛን መውደቅ የማትፈልጉ በጣም ብዙ ሰዎች አላችሁ። እግዚአብሔር ያክብርልን። እንደዚህ አይነት ንጹህ ልቦና ሰጥቷችሁ እንግዲህ ከኛ ጋር አላችሁ እስካሁንና ፈጣሪ በቃ ይጠብቅልን። እናንተ እንወዳችኋለን በጣም። እንግዲህ ምንድነው ምቀኛ አታሳጣኝ ጠላት አታሳጣኝ የሚባለው ለነሱም ቢሆን ልቦና ስጥልን። እኔና ቅመሜንም በዙሪያችንም ያሉ ጓደኞቻችንንም ማንንም በክፋት የሚያይብልን ሰው ያርቅልን። አሜን። ለማንኛውም በእውነት በጣም ነው የደከመን። በጣም ባይገርማችሁ ቀለል ያለች ራት ሰርቻለሁኝ ከሀይሚ ጋር መበላትን ይበላል ነው ብላችሁ ይጣፍጣል። ደግሞ ይሄ ሰሞን ሙያ ከባድ ሆኗል። ምግብም ሰርቼ እዚህ ጋም ማሳያችሁ ነገር አለና ላይቶቹ ሲጨላለሙ አይ ቲንክ ያምራሉ ብዬ ተስፋ አደርጋለሁኝ። አጨላልመንም ምናየው ይሆናል። ያበደም እንደሚሆን ተስፋ አደርጋለሁኝ ነው የምላችሁ። ለማንኛውም ቅመሜን ከሚፍታህ ጋር አድርጌያታለሁኝ። ነጭ በነጭ ለብሳ እንድጠብቀኝ ያደረኩትና ለሚፍታም እንግዲህ ማመልከቻ አስገብቻለሁኝ። እሷን ታደርስልኝና ትሄዳለህ። በቃ እዚሁ ሰፈር አድርሳት ትግባ። እሷ አንተ ሂድ እንገናኛለን በኋላ ብያለኝ። ምክንያቱም እኔና ሀይሚ ይህንን ጥሩ ጊዜ አብረን ማሳለፍ ስለምንፈልግ ወንድሜም ተባብረኛል። ቴንክ ዩ ቢግ ሪስፔክት ማይ ብራዘር። ለማንኛውም ኦልሞስት አሁን ወደ ስንት ነው 305,000 ምናምን እየሄደ ነው። ቪዲዲት በዘነዘና ከፍተው ላይ በቅርቡ እንገናኝ። በድጋሚ እወዳችኋለሁኝ። በቅንነት ነው ከኛ ጋር ያላችሁት እና ይመቻችሁ። ለማንኛውም ቤተሰቦች በዚህ አጋጣሚ ዊዛውት አልኮል አለ እዚህ ጋር ጨብሲ ማለት ነው እና ጨብሲ ስላችሁ መጠጥ ዊዛውት አልኮል ነው እና በሚጣፍጥ አልኮል እኛም ይቀወጥለታል፣ እንጨፍራለን ተያይዘን ራሻገደው ብቻ ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁኝ። ስትመጣ ንግስቷ ስትመጣ የተከበሩ ንግስት ሆይ ብዬ እሰጣለሁኝ። ባይገርማችሁ የስኩል የተገዛ አበባ ነው። ቀይ አበባ አጣው እግዚአብሔርን የለም እና የማታ በቃ ጥድ ፍርረ ብዬ መኪናዬን አስነስቼ ምናምን ላውራ ራሱ እኮ እየደከመኝ ነው። ማርያም እስክቀመጥ ቻሉት እንግዲህ እና ቀይ አበባ አጥቼ ነውና እዚህ ላይ ብዙ አይነት ከለር አለ። ተስፋ፣ ፍቅር፣ ምን ሁሉም ነገር አለና እንዴት ቀይ አበባ ተሰጣትም ካላችሁኝ አጥቼ ነው። ምንም ላረግ አልችልም። ያው አንዳንድ ሰው እንዲህ ያልኩ እንኳን ሌላ ነገር የሚጽፍ አለና እንደዚህ ኔጌቲቭ ነገር እንደመሆኔ ስለማልሰማ ችግር የለውም። ቅመሜ ብቻ ትውደደው። ለኛ ጥሩ የሚያስቡልን ሰዎች፣ ለኛ የሚወዱ ሰዎች ብቻ ይወደዱት ይሁን አይደለ? እንደሚያበደ ነው ሽታው ይመሰል። እና ቤተሰቦቼ ኬክም አዘጋጅቻለሁኝ። ኬክ ያዘጋጀሁበት ምክንያት ደግሞ ከቅመሜ ጋር ትዝ ካላችሁ
250 ሺህ ሲያከብሩትና ቦስ እኔም ተጠርቼ ነበርና እዛ ጋር ደስ የሚል ነገር አልተፈጠረም። ኬኩንም በስርዓት አልበላንም። ሁሉም ነገር ተረባብሾ እኔም ገነፋፍዬ ምናምን ተነስቶ ምናምን ብዬ ሄጄ ነበርና ዛሬ ደግሞ እሱንም በማስመልከት ቁረስ አድርገን ኬካችንንም በልተን ራታችንን በልተን ጥሩ ጊዜ ያሳልፈን ዊዛውት አልኮል የማያሰክር ምንድነው ውስኪ ነው ወይን ነው ነገር ቤኪ ሻምፓኝ እኮ ሻምፓኝ ውስኪም ወይንም አይደለም ነው በቃ የማያሰክር ሻምፓኝ ጠጥተን እንጨፈረላችኋለን እዚህ ጋር ይሁን። ለማንኛውም ቤተሰቦች እኔም በጣም ስለደከመኝ መቀመጥ ፈልጋለሁና ምን አለ መሰላችሁ መብራቶቹን ላጠፋፋ እዛ ያሉትን ነገሮች ብናይ ይሻላል አይመስላችሁም? ይመስለኛል። እኔ እንግዲህ ቤተሰቦች ጨልሟል አይደለ? ለማንኛውም ቤተሰቦቻችን ያምራል ብዬ ተስፋ አደርጋለሁ። ያምራል ከኋላ በጣም በቃ ምርር አድርጎን ነው ያደከመን። ባይገርማችሁ ድክም በቃ ለፋን ምናምን በቃ አደከመን እና እንዳልኳችሁ እዚህ ጋር ከባድ ጊፍት አለ። እንግዲህ እንደሚበቃት ተስፋ አደርጋለሁ። እስቲ ለኔ ለጥንጧ ጣት ነው ይት ወይኔ ያሉታም ብሉኝ ደግሞ ጉድ እንዳሉ ያው እንግዲህ እንደዚህ አይነት ነገሮች ከዚህ በፊትም ያው ተሰጣተናል አይደል? እሷም ለኔ ደስ የሚል ነገር አድርጋለች እኔም እንደዛውና ጥሩ በቃ እኔ እንጃ እኔና ሀይሚ በጣም ደስ የሚሉ ጊዜዎችን አሳልፈናል። በጣም እንዴት ብዬ ላስረዳችሁ ወደ ካሜራ ማይመጡንም ያላመጣናቸውም ብዙ ፈተናዎችን አልፈናል። ብዙ የለፋንባቸው ነገሮች አሉ። አይ ቲንክ ለእንተንም ተናግረናል መች ነው የአዲስ ዓመት ጊዜ እንቁጣጣሽ ሰዓት እሷም እያለቀሰች ነበረ። በብዙ ተፈተና በብዙ በቃ በጣም ብዙ መከራ አይታበት ያለፈበት ዓመት ነበርና የዛኔ ማይታችኋል ተላቅሰን ምናምን ነው በዓልን ያከበርነውና ዛሬ አንላቀስም። እውነት እኔም ደክሞኛል በቃ ማረክስ አይመስለኝም። በእውነት በቃ ድክም ምን ያለኝ ያቅሜን አዘጋጅቻለሁ። ደስ ይላታል ብዬ ተስፋ አደርጋለሁ። ይሄንን እንነቀንቅና ብግቡ ነው የምናደርገው። እሺ የታባቱ ይነቅነቅ ጠላታችን ይነቅነቅ እንደዚህ ኬካችንን ከቆረስን በኋላ ከዛ ወደ ምግብ እንሄዳለን። ከምግብ በኋላ እንደ ዴዘርት ኬካችንን እንበላለን። እቺን እንቀምሳ እንጠጣዋለን። ግጥም አድርገው ይጠጣሉ። ዊዛውት አልኮል ይላል ግን ሀይሚን እንፎግራት አንስተ ነው ያሰክራል ጠጪ ምናምን ብለን ግን ያው ታቋታላችሁ ሰዓት ይሄንን ነው ግን አሁን ባነሳው ታቋለች ግን አይሁን በቃ ተውት ዋናው ሰላም። ከዛ እዛ ጋር በትንሽዬ ልብ ቅርጽ እንትን ሰርተናል። ምንድነው በሻማ ሰርተናልና ብቻ ዛሬ ጥሩ የካፕሎችን ጊዜ እንደምናሳልፍ ተስፋ አደርጋለሁ። ለመጀመሪያ ጊዜ ነው እንግዲህ ከኋላ ያሉትም ነገሮች ያምራሉ ብዬ ተስፋ አደርጋለሁ። ያምራሉ አይደል? ያበዱ ናቸው። እዚህ ጋር ደግሞ ይታያቸዋል። ይታያል ቤኪ እቺ ነገር ትታያቸዋለች። ታስታውሱታላችሁ? ሀሰን ነው የሰጠን ስጦታ አይደለ? ሀሰን ነው የሰጠንና ይሁን እስቲ እንዲሁ ቦግቤ ላይ ነኩ ደምቀን ያለ ነው የምላችሁ። አሁን ወደ እኔ ተመለስ። ለማንኛውም ቦስ ጋርም ቴክስት ላደርግና ልጅቷን ይዘልኝና እስከ ሰፈር እለዋለሁ። ከዛ ሁሉንም ነገር እኔ ሬዲ አድርጌ እጠብቃለሁኝ። በቻልኩት አቅም ቅመሜን ደስተኛ ለማድረግ የቻልኩትን ሁሉ አደርጋለሁኝ። ይሄንንም ነገር ኤክስፔክት እንደማታደርገውም ስለማቅ እንደማጠብቀውም ስለማቅ እንግዲህ አስቡት። ይሄ እንትን ይሆናል እኮ በእውነት ቤተሰቦች እዩት። በጣም ግዙፍ ነውና ሁለቴ አንገቷ ላይ መጠቅለል ይችላል እንደዚህ። ኦኬ አንተ አይገባም አይደለ? ገባል ጥንጥናት እኮ አንገቷ። ብቻ በጣም እንደምትወደው ተስፋ አደርጋለሁ። ያው በዓላት ላይ ምናምን ላይ የሆነ ግጥም ከአበሻ ልብስ ጋር ደስ ይላል አይደለ? በጣም የተለፋበት ነውና ታቅዶበት የተደረገ ነገር ነውና እንግዲህ
የኔ ጠንበለል ቅመምዬም ተወዷለች ብዬ ተስፋ አደርጋለሁ። ቀለበቱንም እናስደንግጣት እንዴ ዲዩ ሜሪሚ ብዬ ቀለበቷን በጣም ታምራለች። ዲዛይኗ ምናምን በጣም ሙድ አላት። በቃ በጣም በእውነት በጣም ሙድ ያለው ቀለበት ነው። ካልበቃትም እናስቀይረዋለን። በጣም ዋጋ የተከፈለበት ነው ብያችኋለሁ። እና ይኸው እዚህ ጋርም ጆሮ ጌጥ አለ። እንግዲህ ቅመምዬ ወርቅ በወርቅ ነው ያደርኳት ከአንገቷ ከእጇ እስከነ ጆሮዋ ማለት ነው። ምን ይቀራል ሌላ? የወርቅ ልብስ ልግዛላት ትላላችሁ? ዱባይ ያለው አይቼ ማርያምን ገርሞኛል አለ የወርቅ ልብስ ግርም ነው ያለኝ። እንግዲህ የኔ ጠንበለል ይመችሽ። ለማንኛውም ቦስ ጋር ቴክስት ላድርገትለትና እንመለሳለን። እንግዲህ ሲመጡ ሻማዎቻችንን ምናምን እንሎክሳለን። የሃይሚን አይን እንድትጨፍን እናደርጋታለን። ከዛ ምንድነው የሚቀጥለው? የሷን ፊሊንጎች እናያለን። ደስ እንዳላት እናያለን። እንግዲህ እኔም ምርቦኛልም ደክሞኛልም ምናምን እኔ እርግጠኛ ነኝ ይሄንን ነገር እንደጨረስን ቃዙ ነው ዘፍምለው ይስተካከል ምናምን ነገር እንዲሁ እንዳለ አይመስላችሁ? አይመስልሽም? ቤካም በጣም ደክሞናልና በቃ ብቻ እኔ ደስ ብሎኛል። እንዳልኳችሁ ከወራቶች ምናምን በኋላም አንድ ትልቅ ሰርፕራይዝ ይኖራል። ከዛ በኋላ ያው እንዴት የሆነን ሰው ለማስደሰት ስትሞክሩ ከዛ ሰው የሆነ ነገር ኤክስፔክት አድርጋችሁ አይደለም። ለህሊናችሁ፣ ለአይምሯችሁ፣ ለራሳችሁ ሰላም ስትሉ የምታደርጉት ነገር ነውና የሆነ ቦታ ላይ ይቻላል። ዮናታን አወቀዋ ዮናታን ደረሰ ነው አይደል? እሱ ኢንተርቪው ላይ አንድ ቃል አይቼ ደስ ብሎኛል። ምንድነው የሰው ችግሩ ደጉን ጊዜ መርሳቱ ነው ብሏል። የሰው ልጅ ክፋቱ ደጉን ጊዜ መርሳቱ ነው ብሎ ነበርና አንዳንድ ቦታ ላይ ምናምን እናያለና ሃይሚ ለኔ ያደረገችው ነገር አለ። እኔም ለሃይሚ የሆንኩላት ያደረኩላት ነገር አለና እኔና ሃይሚ የሆነ ነገር በገባን ቁጥር የሆነ ነገር በተፈጠረ ቁጥር ያ ሁሉ ደስታዎች፣ ያ ሁሉ ሆይሆይታ፣ ያ ሁሉ አለው ባይ፣ ያ ሁሉ ነገር ይረሳልና በብዙ ቦታ እያየው ነው። ሰውም እንደንትን ነው ምንድነው እንደ አየር ጸባይ ነው ብሏል። እንደ አየር ጸባይ ነው በቃ አንዴ ሙቀት ይሆናል፣ አንዴ ዝናብ ይሆናል፣ አንዴ ፀሐይ ይሆናል፣ አንዴ ብርድ ይሆናል ምናምን እና ለህሊናችሁ ስትሉ አሁን እንደዚህ አድርጌለት እንዴት እንዲህ ይለኛል ምናምን የሚባል ነገር የለም። በቃ ሰው ነው፣ ህይወት ነው። እንግዲህ ማይሳሳት የለም። ጥሩ ልብ እንዲሰጠን መሞከር ነውና እንዳልኳችሁ ብዙ ጊዜ ነው የምላችሁ በሰው የመጣ ራስን መጉዳት ምንም ጥቅም የለውም እና ከዚህም በኋላ እኛ ህይወት ላይ ገብቶ ለመበጥበጥ የሚሞክሩትን ሰዎችም በዙሪያችንም ያሉ እኛን ለመረበሽ የሚሞክሩ ሰዎች ካሉ እንግዲህ ከሁሉም ሰው ለመራቅ እንሞክራለን። እዚሁ ልተኛ ነው በቃ እንዲህ ያልኩ እግዚአብሔርን ድክምን ያለኝ። ቴክስት ላድርግለት በጣም ደክሞኛል። ምናልባት የሃይሚን ደስታ ሳይ ምናምን አሪፍ ሊሆንልኝ ይችላል አይደል? ሁሉም ነገር ሰላም ሊሆን ይችላል። ለማንኛውም የኛ ውድ ቤተሰቦች ለቦስ ቴክስት ይደረግለት ነው የምላችሁ። እንግዲህ ቅመሜም እንደምትወደው ተስፋ አደርጋለሁ። በቃ እና እንዳልኳችሁ ቅመሜ እንደምትወደው ተስፋ አደርጋለሁ። ጥሩ ጊዜም እንደምናሳልፍ ተስፋ አደርጋለሁ። ይህን ቤት ሰብስክራይብ ያላደረጋችሁ ሰዎችም ሰብስክራይብ አድርጉ። የወደዳችሁትም ካላችሁ ላይክ በማድረግ ይህንን ቪዲዮ ጀምሩ። እንወዳችኋለን። ላይክ ማድረግ አይከፈልበትም፣ ይነካ አረለ። ሰብስክራይብ ማድረግ አይከፈልበትም፣ ይነካ በልበ ቅንነት ማለት ነው። እንግዲህ በቅርቡ 500,000 እንደምንገባም ተስፋ እናደርጋለን። ከቅመሜም ጋር ከጓደኞቼም ጋር በዙሪያም ካሉ ሰዎች ጋር ተያይዘን ጥሩ ደረጃ እንደምንደርስ ተስፋ እናደርጋለን። ይመቻችሁ። ወዳችኋለሁ። በጣም ብዙ ቅንቅን ሰዎች አሉ፣ ቅን ቤተሰቦች አሉ ከኛ ጋር እናቶች፣ ልጆች፣ ወጣቶች፣ እኛ ኩያም እኛም ታላቅ ምናምን ብዙ ሰዎች አላችሁና እንወዳችኋለን። እሺ ይመቻችሁ። ራሳችሁን ጠብቁልን። ፒስ አውት። ቅመሜ እስክትመጣ ድረስ እኛ ሻማችን ምናምን እየለኮስን እንጠብቃለን።
ድንግጥ ልቤ ለሌላው ልቡን አይሰጥም ከቶ ድንግጥ ልቤ ለሌላው ልቡን አይሰጥም ከቶ 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 ምን ቆንጆ ቢኖር ሚደነቅ ውበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ማን ነው? ሃይሚ ፋይናሊ ቤተሰቦች በስተመጨረሻ ሃይሚ መታለች፣ ቅመማችን መታለች። እና ቤተሰቦች እንግዲህ እንዴ ቀስ በይ እንጂ ቆይ ላበራራለን። ቤተሰቦች በስተመጨረሻ ቅመም መታለች። እነዚህም እታያሉ። አይኗን በምላሰር ነው ረሳሁት። ጉዴ ነው ዘንድሮ። በራሷ ሻርፕ ነው። ኧረ ቀስ በይ በእናትሽ ይደርሳል እኮ የኔ እናት። ምን እሺ ነው እንዴ? እንዴት ነው ያማረብሽ እባክሽ። እሺ ይዘውኛ እንዴ በራስሽ ሻርፕ ላክትሽ ነው እንዴ? ምን እያረከኝ ነው? አቤት ወገብ ሲል ከተማ አልታያለሽ አልሰማ ብሎ እሺ ይሄው ወይኔ ይፈታል። ቆይ አረ ብሩኬ ምን እያደረከኝ ነው? ላግትሽ ነው በፍቃደኝነት። ምን አስበህ ነው? እኔ ምን በፍቃደኝነት ያው ብዙ ሰው ስለፈቀደልኝ ሃይሚ ብዙ ሰው ስለፈቀደልኝ ላግትሽ ነው። ማን ፈቀደልክ ደግሞ? እኔ ጸጉሬን ነጨኝ። እሺ እንደወርድሽ ያዡ። እሺ ነይ አምሮብሻል ደግሞ እባክሽ። መች ቀለድኩብሽ እኔ ለምንድነው እንደዚህ ሸፈንከኝ? አምሮብሻል። ቆይ እሺ ቆይ አንዴ እዚሁ ጠብቂኝ እዚሁ። ለምን? አረ ብሩኬ ምን አስበህ ነው? ፕሊዝ ቆይ ቁሚ እሺ። አረ ጉዴ ፈላ። የምን ውሃ ነው የምታመጪው አንቺ ደግሞ? አረ ውሃ አይደለም እሺ እና ምንድነው እንዴ? ቀስ በይ ውሃ አይደለም። እግዚአብሔር አርፈሽ ቁሚ። ምን እያደረክ ነው? ነይ እንደዚህ ያየኝ እስቲ። አረ ብሩኬ ወይ ምንድነው ይሄ? ግርግዳ ነው። ቤትሽንም ረሳሽው እንዴ? ምንም እኮ አይታየኝም። እሺ ነይ ችግር የለውም። ነይ የኔ እናት ነይ እዚህ ጋር። የቱ ጋር? ነይ እዚህ ጋር ዝም ብለሽ ነይ። እኔ አታምኚኝም እንዴ? ነይ። ምን ላይ ነው የወጣሁት? ኖ ፕሮብሌም ነይ። ምንም ላይ ውጪ ተሰቀይ ከፈለግሽ። የት? እሺ እኔ የምልሽን አትሰሚም? ዝም ብለሽ ነይና ቁሚ እዚህ ጋር። እሺ አስቸጋሪ። ቆይ ወይኔ ምንድነው? አዎ ቆይ እዚህ ጋር ነይ። በቃ ምንም እንዳትንቀሳቀሽ ቁሚ ብቻ። እንደዚህ? አዎ ቀጥ ብዬ? ቀጥ ብለሽ። እሺ እንዴ ዛሬ ላግትሽ ነው አልኩሽ። መብራት እያጠፋፋ ነው። ምን አስበህ ነው? ላግትሽ ነው እንዴ? ኦኬ ኧረ በእግዚአብሔር የምር ላግትሽ ነው። በገዛ ቤቴ ነው እንዴ የምታግተኝ? አይደለም። እሺ በጣም ሙድ ያስክብኝ ዛሬ። ከዚህ በላይ እገት አለ እንዴ? ዝም በይ እሺ። አልልም። ስንት ሰዓት ሙሉ ታግቻ እንዴ ቆየሁት? ዝም ብለሽ ቁሚ በቃ። እሺ ዝም ብለሽ ቁሚ። እሺ ቤተሰቦች እንግዲህ ቀለበቱን ላስርላት ነውና አብረን ያለን እንደሚሰማት
ኧረ በህግ አምላክ ፍታኝ እስቲ ነይ እጅሽ ጨርቅሽን ፍጂ ነይ ስልክሽን አምጪው ኮጄ ልቀቀኛ አንተ ብድና እንዴ ምን ያስቅሻል ምንድነው ምንም ታገቢኛለሽ ኧረ ፍርኪያት ቀልድ በጌታ እግዚአብሔርን ነው ገብያ ማሚኑ በጣም ደክሞኝ ነው ያልኩት ገና መች ተንበረከክና ለካ እምቢ ምሽም አለ ለካ ረስጪው ካሜራ ምናምን እሺ እምቢ ቆይ ላስብበት ከያመሚኑ ላስብበት ታስቢበታለሽ አዎ እስቲ ነይ የኔ እናት እስክታስብ ደሞ ይሄ ቀኝ እጄ ነው እሺ ነይ ወይ አለማወቅ እሺ እኮ አላልኩም እሺ አላልኩም እኮ አልፈቀድኩኝም በቃሽ አልበቃሽም በቅቶኛል ከተባረክ ወደሱ አዎ እሺ ተባልኩ በቃ ቤተሰቦች እንዴ እሺ አላልኩም በግድ ነው እኔ እኮ ተደረገ አርጅቻለሁ በቃ እግዚአብሔር ምን ሆነክ ነው አሁን እቺን ተንበረከኩ ብለን ሰው ቀለበት ሲያስርልሽ አደነግጅም ደነገጥኩ ከዚህ በላይ ምን ላርክ ይሄ ሁሉ ነገር ምንድነው ነሽ እኔነት እንዴት ተወዛገብኩኝ እኮ ነይ በቃ ቆንጆ ወራት እንበላለን ጥሩ ጊዜ እናሳልፋለን ቁጭ ለማንኛው በጣም ነው የሚያምረው ቴንክ ዩ በጣም እውነት ልብ ቅርጻይሽ ሰርቼም አየሁት እኮ ቅድም እሺ ቁጭ በእውነት እሺ ኦ ማይ ጋድ ነይ የኔ ጠንበል ዛሬ በቃ ኧረ በጣም እያቀማጠልከኝ ነው ቁጭ በይሽ የኔ እናት እስቲ ይሄን ልጎትት ትላላችሁ ባላመጥሽ በእግዚአብሔር እግዚአብሔርን ብታይ እንዴት እንደደከመኝ ናልሳምክ ወይኔ ብሩክ በጣም ያምራል ግን እግዚአብሔር ቀለበቱን ወደድሽው አንተ ግን የምርህን ነው እንዴ ያገባኸኝ የወርቅ ቀለበት ነው የወርቅ ቀለበት ነው የኔ ቅመም ከዚህም በላይ ይገባሻልና ምን ልልሽ ፈልጌ መሰለሽ ብሩኬ እኔ አላምንም ምን ነው ወርቅ እኮ ነው እኮ ታዲያም ችግር አለው አያንስሽም እንዴ ላንቺ ያንስሻል እሺ ሲቀጥል ደግሞ ቅመሜ በጣም ነው እሺ ማመሰግነው አራጣጣ የለው እንኳን ደህና መጣሽ በቅድሚያ እንኳን ደህና ቆይ ሙሉ እንድትጦሽ አድርጌ አሱዬሻለሁ ግን ደግሞ ክሰኸኛል እኔ ደግሞ ቢያንስ 7 ሰዓት ምናምን ያክል ለምን 6-7 ሰዓት ያክል ጊዜ ወስዶብናል ይሄንን ለማሳመር እንዲ ለማድረግ ደክመናል በለሻትኛ ማርያም በጣም ደክሞናልና እዚህ ውስጥ ሌላ ትልቅ ሰርፕራይዝ አለሽ ብሩኬ ምርት ታገቢኛለሽ ይሄው አስገድደህ አገባኸኝ እኮ እሺ ሳልል እኮ ነው ቀለበቱን የቀልድ ነው ማገባቲ ለማንኛውም ቅመሜ ትልቅ ሰርፕራይዝ እዚህ ስር ይጠብቅሻል ምንድነው ደግሞ እሱ ምን ይመስልሻል እኔ አላውቅም እኔ ምን አውቃለሁ ብለሃል እሺ ይሁን ሻምፓኝ እንከፍታለን እንጠጣለን አታስቢ አይሰክርም እንጨፍራለን ጥሩ ጊዜ እናሳልፋለን እሺ እና ጠንበሌሊ ስሚኝ እንጂ አይ አስከራ ሌላ ነገር እንዳታደርገኝ ብዬ አስከራ ሌላ ነገር እንዳታደርገኝ እኔ ምን አደርግሻለሁ ቼክ ማድረግ ጥሩ ነው ወደርሽው አበባው አዎ ያው ሙሉ ቀይ ያው ለምትወዱ ሰው ቀይ አበባ ነው የሚሰጠው ይባላል በጥርፊያ ነው እንንም አበባ ተባጠር ያገጁት ማለት ነው ያምራል እኮ ይሄ ራሱ በቃ እኔና ደግሞ ከዚህም በፊት ቀይ አበባ ሰጥተኛል ከአንዴም ሁለት ጊዜ እና ችግር የለውም እዚህ ላይ ነገርኩሽ ፍቅርም ተስፋም ሰላምም ሁሉም ነገር አለ ብያለሁ ቴንክ ዩ በጣም እና ሲቀጥል ደግሞ እዚህ ጋር ኬክ አለ እንኳን ደስ አለሽ ነው የሚለው እና ለምን እንደሆነ ታውቂያለሽ ለምንድን ነው እኔ እንጃ አትፍሪ እንጂ ፈራሽ እኮ አትደንግጪ እና እንዴ አስገድደህ አገባኸኝ ከዛ ደግሞ ቀለበት አረ ጉዴ ፈላ አስገድደህ ከዛ ደግሞ ወርቅ ነው ያረክልኝና ግራ ገባኝ ይሄን የመሰለ ፕሮግራም እንዴት አልደነግጥ እሺ ችግር የለውም እና ይሄ ኬክ ደግሞ 250,000 ሲከበር እኔ ረብሽ በጥብጬ ጥሩ ቀን ሳናሳልፍ አልፏል አይደል የሱን ቀን መካሻ ነው ኬኩ ማለት ነው
ሌላው ደግሞ የኔ የራት ግብዣ ነውና እራት ሰርቼልሻለሁ እዛ ጋር አለ ሄደሽ ክብር ፍርድ ቤት ልል ነበር ወይኔ ከሰርኩላችሁ እኔማ ተምሬ ነው መጣው እንዴት ነው የሚባለው ምናምን ብዬ አንብቤ ግን ክብርት ደንበኛችን ክብርት ልዕልታችን ራት አዘጋጅቼልሻለሁ እዚህ ጋር አምጥቼልሽ ምናምን ራታችንን እንበላለን ጥሩ ጊዜ እናሳልፋለን እሺ ራት ከመብላታችን በፊት ከባዱ ስጦታ ይሰጥ ቤተሰቦች ይሰጥ ካሜራማን ይሰጥ ብሏል እኔ ራሴ እየጓጓኝ ነው ምን ተሰማሽ በደንብ እንዳጓጓ ከጓጓሽ በቃ ቀጥል ምን ተሰማሽ እንዴ ይቆይ አይ ተው እንደዚህ ከዚህ በኋላ ብዙ ፕሮግራም አለ ሞራሌ ላይ አትረማመድ ከዚህ በኋላ ብዙ ፕሮግራም አለ ለምሳሌ አለ ለምን እነግርሻለሁ አንቺ እኮ እንግዳችን ነሽ ይገባኛል እና ምን ተሰማሽ ግን የምር በጣም ደስ ብሎኛል ማለቴ ደስታን መግለጽ የማትችለው አይነት ደስታ አለ አይደለ በጣም ደስ ብሎኛል እና ደግሞ እኔ ቀን ሙሉ ማይሆን ውሎ ነበር የዋልኩትኝ ያመሸው አስደብሮሻል አይ አላስደብሩኝም ግን በቃ ልሂድ እኔ አንተ ጋር መምጣት ፈልጌ አትሄጂም በቃ የሆነ ሰዓትማ ላስቀይመው እንደ ሰውዬ ያልኩኝ ነበር ግን ትግስቴን ተቆጣጥሬ እንደምንም ችዬው ከዛ መጨረሻ ላይ በቃ ሲፈቀድልኝ ነይ ስባል እንትና ሚፍታም ሂጂ ሲለኝ ደስ አለኝ ኮብራችሁ መጣችሁ ወደዚህ አይደል አይ ጥሩ አድርገሻል አሁን በቃ እኔ ላድርስሽ ምናምን ነገር ሲለኝ በጣም ነው ደስ ያለኝ እኮ ምን ተሰማሽ አሁን ወደ ቁም ነገሩ ደስ ብሎሻል አይ ቲንክ እንደዚህ አይነት ጊዜ አሳልፈን አናውቅም ማለት ጭራሽ ራት ብንበላ ምናምን ግን እንደዚህ አይነት ጊዜ አሳልፈን አናውቅም አዎ እና በቃ እኔ እንጃ እንዴት ብዬ ልግለጸው በቃ ደስታዬን መግለጽ አልችልም ቡቡ ልግለጽልኝ በምን ቋንቋ ዘፈኛዋ በምን ዘዴ እንዴ እሱ ከዚህ ጋር ይገናኛል ወይኔ ምን ችግር አለው ብትዘፍኚው ከዚህ ጋር የሚገናኘው ምንድነው ችግር የለውም በቃ የኛ ሙሽራ ዘመናዊ ማርናት ነው የኛ ሙሽራ ዘመናዊ ድምጽ ቢኖርህ እኮ አታስቀምጠም እውነት ለመናገር ለማንኛውም ኧረ አስቁሜ ነው እንደዚህ በዝጌር እያስባልኩ ነው አስቀምጣችኋለሁ ለማንኛውም በጣም ደስ ብሎኛል እውነት የሆነ እንዳልኩ ነው በቃ ደስታዬን መግለጽ አልችልም አንዳንድ ነገሮች የሆነ ደስታን በቃላት ትገልጻለህ አሁን ደግሞ እኔ አልችልም በቃ መግለጽ በጣም ደስ ብሎኛል አልጠበቅኩም ጭራሽ ነው እኔ ያሰብኩት ሌላ የሆነው ሌላ ተባረክልኝ እኔ እደግልኝ አመሰግናለሁ አሜን እደግልኝ አሜን ዘር ላይ ዘር ይጨምርልሽ አሜን ስለደከመኝ ነው እኮ እንዲህ ብዬ የተኛው እኮ ነው በደስታ እኔ ነቀው በቃ ነቀው ሁሉንም ነገር ረሳሁት ተመቸሽ አዎ እሺ ወደሽዋል በጣም ዋና ያንቺ ደስታ ነውና ደግሞ ከምንም ነገር በፊት ደግሞ የዛሬ ምናምን ወር እግዚአብሔር ብሎ ትንሽ ጊዜ እንታገስና በጣም ትልቅ ሰርፕራይዝ አለሽ መቼ በእኛ እድሜ ያልተደፈረ በእኛ እድሜ ያልተሞከረ ትልቅ ሰርፕራይዝ አለሽ የምረን ነው ምንድነው በጌታ አሁን አይደለም ግን ተዘጋጂ ለወደፊቱ ተዘጋጂ እኔ ሆዴን ይቆርጠኛል እንዴ ለምን ይቆርጥሻል ጠንበለሊ መስማት አለብኝ ንገርን ድል ባለ ድግስ ደግሼ ነው ማገባሽ ነው የምልሽ አንተ ሰርግ ልደግስ ነው እንዴ ድል ባለ ድግስ ደግሼ አገባሻለሁ የታቲም ይሄ እኮ ሰርፕራይዝ አይደለም ነገርከኝ የት ይቀመጥ በቃ እንደምትገቢ ታይዋለሽ እሺ እና ፈጣሪ ብሎ ለዛ ቀን ያብቃን ከዛ ወደ ትልቁ ስጦታ እንሂድ እኔም ጋር በዚህ ሰዓት አሁን ላይ ማለት ብዙ ነገር በጣም ብዙን ሊፈጅ የሚችል ነገር ነው አይደለ በዚህ ሰዓት ግን ከባድ እንትን ነው ምንድነው ትልቅ ስጦታ ነው አሁን መሰጥሽ አይንሽን ጨፍኝ አግብተሽኝ ያልኩ ችግር የለውም ቀለበቱን ተቀበልሻ እንዴ አይንሽን ጨፍኝ እሺ አትፍሪ ደግሞ አትሽኩርመኝ አይንሽን ጨፍኝ እሺ ያው ጨፍኛለሁ አዎ እሺ የኔ አበባ ምን ልሁንልሽ
ፍቅር ይዞኛል ነነነ ትላለህ እሺ አይን መክፈት አይቻልም እሺ ያ እሺ አይን መክፈት አይቻልም እስማ ምን ያክላል በጣም ትልቅ ነው ምንድነው ጌታ በጣም ትልቅ ነው እግዚአብሔርን ያበደ ነው የምላችሁ ኧረ በእግዚአብሔር አይኔን ልገልጥ ነው እንዳትገልጪ ቆይ እንዳትገልጪ እሺ አልገልጥም ግን ቀዘቀዘኝ ጆሮ ጌጥ አስረሻል አብና እንዴ አላሰርኩም እኔ ጆሮ ጌጥ እኮ አላረግም እሺ ምንድነው አንተ አሁን ልግለጥ አይንሽን መግለጥ ትችያለሽ በስማም ቅመሜ በጣም ትልቅ ነው የታባቱ ካልደፈረስ አይጠራም በሚል ማለት ነው እና ኦኬ ምንድነው ልታለቅሽ ነው እንዴ ምን እያረክ ነው ምንም ልታለቅሽ ነው እንዳታለቅሽ ልጨምርልሽ አሁን አረ ብሩኬ ተው በጌታ እንዴ ፕራንክ ያረጋችኝ አይደለም በእግዚአብሔር ግን ፕራንክ አይደለም ልጨምርልሽ ይሄው አንተ ዘረፍሽ ብላችሁ ልታስይዙኝ ነው እንዴ አረ አይደለም ይሄው እንኪ ይሄ ደግሞ ለጆሮሽ ነው እሺ ወይኔ እንግዲህ ጉዴ እጅሽንም ጆሮሽንም አንገትሽንም ወርቅ በወርቅ ነው ማድርጓልኩሽ ወይኔ ጉዴ ልታለቅሽ ነው እንዴ አታልቅሽ እንደዚህ ልክ አይደለምና አሁን ጆሮ ጌጥ አታስሪማ ነይ በቃ ሌላ ጊዜ ታስራይለሽ የሚያምሽ ከሆነ ችግር አይ ስለ ወርቅ ከሆነ ችግር ያረኝ ነው የጆሮ ጌጥ አለርጂክ አለብኝ ረጅም ሰዓት ማድረግ አልችልም ለዛ ነው እና ቅመም ግን ብሩክ ምርህን ነው ይሄ ፍራንክ አይደለም 25 ግራም ወርቅ ነው እና እንግዲህ ተወጁዋለሽ በጣም እንደምትወጁም ተስፋ አደርጋለሁ እንኳን ደስ አለሽ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤ ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ምን ልሻለው በዚህ ጨረቃ ምን ልሻለው ፍቅሬ ነኝኔ ከል ድሻለው ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት በቃ እሺ በቃ ኖርማል ነው ሃይሚ ስሚኝ ወይ በቃ አታልቅሽ ኖርማል ነው ስለሚገባሽ እኮ ምንም ያስለቅስ ነገር የለም በጣም ነው ማመሰግነው የሚያስለቅስ ነገር የለም በቃ ኖ ፕሮብሌም ምስጋና የማያስፈልግም ስለሚገባሽ ነውና እስካሁን ብዙ አጥፍቼ ሊሆን ይችላል ብዙ በድዬሽ ሊሆን ይችላልና እንግዲህ እነዛ መጥፎ ቀናቶች መካሻ ይሆንልኝ የዛሬ ደስታችን ወደፊትም ብዙ ደስታ የሚያመጣልን ለማለት ነው እሺ አይገባኝም እኮ ይሁሉ ምንድነው ምንድነው ያደረከው ታዩ በቃ እሱን በኋላ እናወራለን አይገባኝም ምናምን የሚባሉ ነገሮች የሉም ስለሚገባሽ ነው ያደረኩት አይደል ደብልም ማጥፈሽ ማሰር ትችላለሽ አንገትሽ ላይ ከረዘመ እሺ ችግር የለውም እንደዚህ ያስቀንሳል አዎ ችግር የለም እንደሚሆን እናደርጋለን አንቺ ብቻ ይመችሽ እንጂ እሺ ይመችሽ እኔና በጣም ነው ማመሰግነው እውነት እሺ እዚህ ጋር ጆሮ ጌጦችሽን ምናምን በቃ ሁሉ ነገር ወርቅ በወርቅ እንድትሆኝ ይፈልጋለሁ ብዬሻለሁ እና አድርግልኝና ይዩኝ ቤተሰቦች እግዚአብሔር እውነት አለርጂክ አለብኝ አላልሽ አውልቀዋለሁ ቶሎ እሺ እንዴት እንደሚታሰር እንግዲህ ታሳይኛለሽ አላቅም ያው እንግዲህ ወርቅ ሲሆን ሊታ ይችላል ኦኬ እንደዚህ ነው ያው ካመመሽ ግን ንገሪ ችግር የለውም
እሺ ቆይ እኔ ልሞክር አንዱ እሺ አስገቢውና እኔ አስገቢውን በሱ ይሻላል እሺ ገባ እንጃ እስኪ መሰለኝ እሺ ገባ በቃ እሺ ዲኖ በለው እስቲ ዙሪ እንዴት አባቱ ነው የሚያምረው እግዚአብሔርን በጣም ነው የሚያምረው ምርጫ አንደኛ ነው ቴንክ ዩ በጣም ኦኬ እሺንም እንደዚህ ያስከብ እሺ ኦኬ በጣም ነው የሚያምረው በእውነት ቀረብ አድርገህ ታሳያቸዋለሽ በጣም ነው የሚያምረው እውነት እንግዲህ ቤተሰቦችም እንደምትወዱት ተስፋ ገባ አይ እንዴ ተደፍኗል እንዴ ያምራላ ሙድ አለው በስማ አይተው አንቺ ልጅ በቃ ውበቱን ደፍቶብሻል ምን ማድረግ ይቻላል አልወጣም ይሄኛው ወጣውን ወይ ስቻል አልወጣም ቦነ ይሄኛው ተደፍኗል መሰለኝ አንዱን ካዩ በቃ ያው ሁለቱንም ቢያስ ጥሩ ነበር ግን አይ ለበቃ ካሰርሽ አይቀር ሰሪ በደም አዎ አሁን ወጣለ አስገቢ በል አይ ወጣል በቃ በቃ ወይኔ ጸጉርሽ እኔ አይ ችግር የለም እሺ ተስተካክሏል እሺ በቃ ጅሪት ውበት በውበት ሆናለች አሳያቸው ሁሉ በደንብ አሳያቸው ያምራላ ያበደ ቀመም ሄዶባታል ነው የምላችሁ ቀመም ሄዶባታል ቤተሰቦች ሲቀጥል ደግሞ ወደ ቀጣይ ፕሮግራማችን ምን አልፈው አሁን ዛሬ ፕሮግራም መሪ ነኝ በቅድሚያ እንዳልኩሽ ነው ይሄ የ250,000 የተበጠበጠው ኬክ ዛሬ እኔና አንቺ ዝንጥ ፍርክ ብለን እንበላለን አይደለ ተባላለ ካሜራማን አታስብ እሺ ከዛ ይሄንን ከቆረስን በኋላ ራት እንበላለን ከራት በኋላ ይሄንን እንበላለን ሻምፓኛችን ከፍተን እንራጫለን እንጨፍራለን ወይ ረስቸው ፕሮግራሜ ላይ መጨፈር አለ አይመለከተኝም ችግር የለም እስከዛ የተሰማሽን እያወራሽ ተብቂኝ ታስጨፍረኛለህ ቢላው ይዤ ልምጣ የሚቆረስበት እሺ ይመች ተጫዋች ብዬሽ ምን እያደረግሽ ነው ዝም አልሽ እኮ ምንም አላደረግሽም ነይ ትንሽ ምን ይዘሽ ነው ምን እስቲ ነጂ ምንም ማለት እኮ እስቲ ያሳይኝ ምንም ማለት በኬክ ተጨመላልቅ አይ አንቺ ልጅ ወይኔ ወደቀ ይብሉም ወደቀ ነው መቅረሻው እሺ ነይ ያዥ ቀስ በይ ተደርሽበታል ወይኔ ያጨመለቀች ይሁን በቃ ቁረሽ እሺ እንኳን ደስ አለሽ እሺ እንኳን አደረሰሽ ለ በቃ እኔ አስተካክለዋለሁ ጉዳይ በቃ ለማንኛውም እንኳን ደስ አለሽ ይሄንን በጣም ነው ማመሰግነው ትንሽ ቆይተን በለዋለን እስከዛው አንቺ የተሰማሽን ነገር እያወራሽ ጠብቂኝ ጉዳይ በዝግር እኔና ልትቆሚ አይደለም እኮ ያመጣሁሽ እሺ ኬክን ስትወስደው እሺ እንትን አመጣዋለሁ መጨረሻ ላይ እንበላለን ራት እንብላ ብዬ ራት ከመብላታችን በኋላ ይሄንን እንበላለን ይመችሽ እስከዛ እያወራሽ ፈታቢ አወራለሁ እሺ ምግቡ የት አለ ታዲያ እኮ ላመጣው እኮ ነው እኔ ላዘጋጅ ነው እሺ እንግዲህ አቅሜን የሰራሁት አይ እስኪ እናየዋለን ሙያህን አይ ቀለል ያለ ምግብ ነው ብዙ የሚካበድ አይደለም እና አቅሜን የሰራሁልሽ የኔ እናት እውነት ግን ላለማካበድ በጣም ነው የሚያምረው በጣም ነው ደስ የሚለው እያካበድኩኝ አይደለም ግን
እኔ እንደዚህ ነበር እንደ ቤቱ ውበት አገኘ ሁላ። እኔ በዚህ አይነት መልኩ ጭራሽ አላውቀውም ይሄን ቤት። አይኔን ሸፍኖኝ ባይሆን ኖሮ ከበር ስገባ እመለስ ነበር። ሌላ ቤት ነው የገባሁት ብዬ እመለስ ነበር። ይሄን ሳይ ማለት ነው። ጭራሽ እኮ እንደዚህ ነገር እኔ አይቼ አላውቅም። ምንድነው የምታንሾካሽኪው? ምንድነው የምታንሾካሽኪው? አይ ዛሬ ሮማንቲክ ጊዜ ነው እያልኩኝ ነው። የሮማንቲክ ጊዜ ነው እያልኩኝ እኮ ነው። ማን ነው ሮማንቲክ ትያለሽ? አንተ ሮሚዮ፣ እኔ ጁሊት። ማ ጁሊት? ኦኬ። ፊልም ላይ ያሉት? አዎ። እንትን መጽሐፍ ላይ ያሉት? አዎ። ታሪክ ላይ ያሉት እኔ በታሪክ ነው የማውቀው። ምንም ይሁን እኔ አያገባኝ። ግን ምግቡ አቆየኸው በጣም። ቆይ ጠብቂኝ ፕሊስ ፕሊስ ዌይት። አንጀቴን በላው። እንዴ የለፋውበትን ነገርማ ታግሰሽ ነው ማግኘት ያለብሽ። አይመስልሽም? ቅመሜ ቅመሜ፣ ኧረ ጉዴ ፈላ። አትሰሚኝም? ወይ ታግሰሽኝ መብላት ነው ያለብሽ፣ መታገስ አለብሽ። ገባሽ? እሺ። እንጀራ ትፈልጊያለሽ? እንጀራ? አይ ቆይ አይቼ ወስናለሁ። ምንድነው ምግቡ? ምግቡማ ሲመጣ ታያለሽ። ከእንትን ውጭ አችልም ያልሽኝ አይደለሽ? ከእንቁላል ውጭ አችሉም ብለሽኝ ነበር። አዎ። እንግዲህ እኔ ምን እንደሰራው ታያለሽ አሁን። እሺ። ከልቡ ነው አይደለም? ውሸት ነው። ልትወስዱት ነው አይደል? ይሄንንም ድሮ ምን አውቃቸዋለሁ። ፕራንክ ነው ደግሞ። ለፕራንክ ማልቀሴ ነው። ኧረ እንዴት አድርጌ ልተዋት፣ በልቤ ገብታለች ድንገት፣ ፍቅሯ አስክሮ ደፍቶኝ ነው በለው። አንተ እንግዲህ ያው ቤተሰቦች ያቅሜን ቢ ዛሬ እንግዲህ ወስኛለሁ። የምርህን ነው? አንተ ነው የሰራኸው? እና አንቺ ነሽ የኔ እናት? ና እስኪ ላውስ። እኔ ነኝ። ፓስታ እኮ ነው የሰራኸው እኮ። ያው ለራት ይሆናል ብዬ ከዛ ደግሞ የፈረንጅ ምግብ ትላለህ። በአትክልት እንኳንም በበርበሬ ያልሰራው ታቃጥለኝ ነበር። መቀወር ነበር። እጄ ይባረክ። በአንድ ሰዓት ነው የምንበላው? እኔ ለብቻ ላምጣ ከፍለሽ አንድ ላይ ይዘህ ነው። እሺ። እኔ ምን ነው እርቦኛል ነው? እና ታዲያ አግጥ። ኧረ ሞልቷል ትበያለሽ። ምን ችግር አለው? የምርህን ነው አይደል? ፕራንክ ነው የምር ነው። እና ለምን ቀልድ ነው አልከኝ? ሌባ ቡቡ ና ላጉርስ። መጣሁ። ቆይ ለራሴም ላምጣና እንበላለን። እኔ ምግብ ራሱ እኮ በቃኝ፣ ጠገብኩ ማለት በደስታ። ወይ ቅመም እሰብራለሁ እንዴ? እንዴ ቀስ ብዬ እኮ ነው ራሱን ያካበደው። አሁን ፍቅር ይዞኛል። እንዴት ነው? ምንድን ነው አንተ? ምን እሺ? ምን እሺ? ምን ሆንሽ? ምን አስበህ ነው? ምን አሰብኩኝ? ምን ሆንሽ? ተንኮል መሆኑ ነው? ምንድነው? ይሄ ምግብ ነው? ምንድነው? ምን ሆንሽ? ችግር አለ? ምን አይነት ሰው ነው? አበርኩ። ኧረ በስመ አብ። እኔ እንጃ ምንም አልጣፈጠኝም። እኔ በቃ ይቅር፣ ውጭ ጋብዝሻለሁ። እስቲ ቆይ ደግሜ ልቅመሰው። ምናልባት አይደለም ይቅር፣ ውጭ ጋብዝሻለሁ። ቆይ አንዴ እስኪ። ይሄ ተንኮልሽ አይለቅሽም። በቃ አንቺ እሺ። ምን ነው
በዚህ በኩል አሞኛልና ረስቼው በአመመኝ በኩል በላውበት እና ታዲያ ምግቡ ነው ድድሽ ነው የታመመው? ድዴ እና ምግቡ ምን ያደርግ? ብሩኬ ቦክቷል። ውጪ ጋብዝሻለሁ ማርያም። እስኪ አውቀህ እኔ የኔ ላይ ሌላ ነገር አድርገህበት አይደለም አይደል? እንዴ እኔ ውጪ ጋብዝሻለሁ በቃ ምን አገባኝ? ቆይ ለቅመሰው። ና የኔ አባት አትበያትም። እኔ ብቻዬን ነው በለው። ምንም አልሆነም። እግዚአብሔርን አታናጂኝ። በእርቅሽ ነው የሚሄደው። ምንም ነው ደስ የማይለው። ምን ነው ደስ የማይለው? እስኪ አምጣው ደግሜ። ጣሽ አልሰጥሽም። እስቲ ቆይ አልሰጥሽም። አንተ የምር ደግሜ እንዴት ነው የሚያደርግሽ? እኔ የምግብ ጣማቀው 3 ቀምሼ ነው። ሁሉ ሰዓት አፈርድሜ በለች ሙርቲሻ የምግብ ጣማቀው 3 ቀምሼ ነው። ጨምላካ ቆይ እኔ እኮ ገና ምንም እንትን እኔ የመረረሽም ትበያለሽ እንጂ አላዳምጥሽም እንዴ? እስቲ ቆይ ድክም ብሎኛል ለራሴ አንቺ አይደብርሽም እንዴ? ሌላ ነገር ወይ ስራልኝ እስቲ። ምን ይሰራል? እንጃ ቀበል ፍርፍር ነገር ምናምን። አሬ ፍርፍርሽ አሁንም አልተኛ ነው ሲጀመር ከዚህ በኋላ ወይኔ እንዲህ ብሎ ነው የሚያየን ካሜራማን። ምን ሆነ ተመቸንክ? አንቺ እግዚአብሔርን ሃይሚን እንጣላለን። እሺ ብሩኬ ምርህን ነው? ወይኔ ምን ይሄ ምግብ አንተ ነው የሰራኸው? አንተ ነው የሰራኸው በጌታ ስማ። ይለያል ነው የምላችሁ። ይሻልሻል። እኔ ጣፍቶኝ እየበላሁ ምንድን ታይቷል ነው ያውቁ። ለካሜራማን አለዋ። አረ ሞልቷል። እሱማ ችግር የለም። ዝም ብለሽ በቃ አንቺ ተመችቶሻል። በቃ ዋናው መመቸት ነው። ቤተሰቦች ካፍታ ቆይታ በኋላ እንመለሳለን። ምግባችንን በላበላና እርቧታል። እቺ ጨምላቃ ልጅ እኔን መብላቱ አይቀርም። ምን እንዴት ልብላ? ካሜራ ደቅኖብኝ ፊት ለፊቴ እንደዚህ እንብላ። ካሜራማን ደግሞናል። እኔ እናንተ እሱ አንተ ጨምላቃ ዞሩላ። እኔ አልደከመኝም ምናገር ግን አሁን ለማንኛውም ዛሬ የምንጨቃጨቅበት ቀን አለ። አዎ እኔም ቶሎ መለስ አልኩኝ እኮ። ያበደ ቀን ነው ዛሬ። በቃ ደስ የሚል ቀን ማሳለፍ ነው ፈልገው። እምቢ ካልሽ እንግዲህ ምንም ማድረግ አልችልም አይደል እንዴ? በዚህ ደስታ ቀን እንዴት ይቀልዳል? አመል አይለቅሽማ። በጣም ነው የሚጣፍጠው ምግቡ። በስማም ግን አንተ እንደሰራኸው ማመን አልችልም። እሺ ማረጋግጫ ምን ልስጥሽ? እኔ አላውቅም። ይሄ ነው የተከተፈበት ምንም ፈልጊ። እኔ ራሱ እንደዚህ አይነት ምግብ አልሰራም። ሀቁን ስናወራ ግልጽ ነው። ግን ያበብ ተጣፈጠሽ ነው። በጣም ነው ደስ የሚለው። ግጪ ቢስ ቤተሰቦች ካፍታ ቆይታ በኋላ እንመጣለን። ለካውቃ ነው የምታለምጠው። መቼ አለመጥኩኝ እንዴ ምግብ በቃ እኔ ለዚህ ቀን ስል ብቻ ነው በቃ አስቤ የሰራኋት። ይሁን ችግር የለውም። እንደዚህ አይነት ቀን እኔ ይሄ ቤት ራሱ ማለት ነው እኔ አይኔን ሸፍነ ባታመጣኝ ኖሮ ሌላ ቤት ነው ብዬ የገባሁት መለስ ነበር። በጣም ነው የሚያምረው። ቴንኪው በአልኮል ባሌለው ነገር መስከራችን ስለማይቀር ተዘጋጂ በደንብ ለመስከር። አሸወይና ወይና ነው የምንለው። አሸወይና ችግር አያሳስበሱ። አሁን ካፍታ ቆይታ እንመለስ በኋላ እያልኩኝ ከበላን በኋላ እንገናኝ እያልኩኝ ቤኪ ሆዱ እየጮኸ ነው የምር። በቃ ና ምግብ ብላ እያልኩኝ ማለት ነው። አሁንም ከታረገው ና በቃ ና እንብላ። በኋላ እንገናኝ ቤተሰቦች እንግዲህ እራታችንን በልተናል አይደለ? ጸዲ ጊዜ ያሳልፈናል። ቅመሜም ደስተኛ እንደሆነች 100% እርግጠኛ ነኝ። ምግቤ እንዴት ነበር? ዋው የምር ግን እኔ አንተ እንደዚህ ምግብ መስራት እንደምችል ከእንቁላል ያለፈ ዛሬ ሙያህን አረጋግጠሃል። እስቲ በጊዜ የኔ እናት የበላው ምግብ እንዳይወርድብሽ ቁጭ በይ። ኧረ ተው በጊዜ እግዚአብሔርን ቁጭ ችግር የለውም። እሺ እና በቃ ሁሉም ነገር ቆንጆ ነው። ምግቡም በጣም ደስ ይላል። ወድጄዋለሁ። ደስ የሚል ጊዜ እያሳለፍሽ ነው። ተመችቶሻል በጣም አይደለ? ይመችሽ። ለማንኛውም ቤተሰቦች አሁን ደግሞ ይህንን እንከፍታለን። ይህን ከከፈትን በኋላ ወደ ምን ሄዳ ወደ ኬክ። ዛሬ በቃ ደስ የሚል ጊዜ ነው የምናሳልፈው ቤተሰቦች። እንዳልያዝብህ ግን እኔ እያለሁ
አመት ባል ከኔ ጋር ምትሆኝ እንዲያስፈተን እንሄዳለን እሺ ኳላ ታጅበሽ እንዲ ይያለን ምንም አይመጣም ዛሬ ጨመታለች አይታችኋታል ምንድነው እሱ ሁሌስ እንደዚህ አይደለም እንዴ ጨመት ነሽ አይ ከቀሚሱ ነው መሰለኝ እና ሂጂ ጩኺ ብሬሪ ይለኛል ቦታው እኮ ነው ግራ ያደረገ እኔ እሺ ተማሚ ወይ እንደ ባለፈው አንፎገርማ እሺ ቆይ ጉድ ሰራችኛዬ ነው ምንለው እንዲ ነው ጧኑን ታረጋው እስኪ እሺ አይ ጉድ እንዳለ እኔ ለታረግ we did it እስኪ እንዲ ወደ በጣም ነቅንቁና የለም ከዛ ወደ ላይ ነው የምትዩ ይሄንን ብዙ ነገር ሊበላሽ ነው እንዴት ግን በቃ ምንም ማረጋች ወደ ላይ ማለት ጥፍሬ እንትን አይለኝ ጥፍሬ እጅሽ ቆሽ አይልም አንተን ለምን ጠርሙስ ሰብሬ ዳታብስ ስለምንተኛበት ነንቺ በሽ አሁን ተፈታኩ ነግነግ አርጊውና የለሁበትም እኔ እንዲ ድው አትየልልሽ አለ በቃ በኢየሱስ ደንግጠና እኔ ያራል ደንግኩ ቪዲዮን ግን እናየዋለን እግዚአብሔር እኔ ራሴ ደንግጬ ልለቀው ነበር እንትን ደንግ እንኪ ጨብሺ እንግዲህ ቤተሰቦች ልንሰክር ነው ተዘጋጁ አልቻለች ጮህ ግን በጣም እስቲ ነያጭው ነገ አትፍሩ ችርስ ይላል ለኛ የጨረቃ ፋሚሊዎችና ወደፊትም ፈጣሪ እንግዲህ ብዙ ነገር ያሳካልን አይደለ ብዙ ነገሮችን ያምጣልን ክፋት ያርቅልን እንደዛሬ ብዙ ደስ የሚሉ ቀናቶች ይብዙልን አሜን አሜን ይጣጣ ጥልፍልፍ እንጠጣ እሺ እንሞክረው እንጠላለፍ ቆይ እኔ ልጎትተባት ጨብሽ ጠጣ በቃ ይጣፍጣል ነገር ጣሙ ደስ ይላል ያሰክራል ብዬሽ ግን አሁን አሳምኝ ባጠጣሽ አትሰክሪኝ እሰክራለሁ በማመን ብቻ እሰክራለሁ እና በጣም ደስ የሚል ጊዜ እያሳለፍን ነበር ደስ ብሎኛል አሁን ሌላም ስራ አለብን በቃ በሰበሳ ሌላ ወደ ጽዳት እኔ ነገ ነው ማርያም ማጸደው አይ ብዙ እንትን አላልኩም እዚህ ላይ ነው እንትን ያልኩት ጎልተኛ እንተኛ ስለሽ እንተኛ አንቺ ዘተኛለሽ እኔ እዚተኛለሁ እሺ ለሮጥ ነበር ወርቃ ሰቅ ብለ በታታለለኝ ከባድ ጭዌ ነው በቤቴን የመላጣ ልጅ ማለት ነበር ወደ ፈላጭ ወድቃ ሰርኩ ብለ ይበላ ማሪ ወለላ ሊበላ ብላ እሺ ይሁን በክፋት አስበው አይደለም እኔ ነኝ ያሰብኩት በክፋት አረ ጉዲ ጠጣሁን ዝም ብለ እኔ አልጠጣም ከጠጣው ብዙ ሎራ ነው ይርብኝ አሪስ ጋር አልቻልኩም እግዚአብሔር መጀመሪያ አላማርከኝም
የአንገት የእጅ የጆሮ ወርቅ ስታስር ተቀመጫ አትለኝም? እሺ አይ በቃ ገርባኝ ነው እግዚአብሔር እንዴት እንዳሰበችው አላውቅም። ለማንኛውም ይሁን ይመችሽ። አይ እኔም ለጨዋታው ድምቀት ነው እንጂ እነዛ እንደማላደርግ ገብቶኛል። ለማንኛውም ቤተሰቦቻችን አብራችሁን የነበራችሁ እስከዚህ ሰዓት ድረስ አብራችሁን የቆያችሁ እናመሰግናለን በጣም። አሁንም ወደፊትም ተያይዘን ወደ ጦር ግንባር ይመቻችሁ። እንወዳችኋለን። እንግዲህ እንዳልኳችሁ ይሄን ቪዲዮ ላይክ በማድረግ ተባበሩ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ አድርጋችሁም የደወል ምልክቷን መንካት እንዳይረሳ። እንወዳችኋለን፣ እናፈቅራችኋለን፣ እናከብራችኋለን። ይመቻችሁ። ዋካንዳ ፎሬቨር ይላል። እስከዛው አሁን ኬክ እንበላለን። ዛሬ ሆድሽ አብጦ አረገዝኩ ምናምን እንዳትዪ። 4 ልጆች ቢያስቸግሩ ምናምን አልሰማም። ልጆችስ አሉ እዛ አስገብቻቸው ወደ መኖሪያ ቤታቸው ሸኝቼልሻለሁ። ህይወቴን ሳጣጥም ልጆችሽን ረሳሻ? እንዴት ነው? እሺ ገና ምን ማታረሳይ ነገር እንዴት ልታደርጊ ነው? ምንድነው ያልከው? ምንድነው ያልከው? ማ አንተ አሁን ምንድነው ያልከው? ቅራልኝ ስቃልኝ። አረ እውነት? አይ ግን ጥያቄ ምልክት ነው ያዥው። አረ ችግር የለም የኔ ጠንበለ ነይ ያዥ። የእውነት መንገድ ተጀመረ አምላክ ፈቃድ በከበረ አዲስ ምዕራፍ አዲስ ደስታ ተገመደ ላይፈታ እንደ ፀሐይ የጸና ከላይ ያልበቀለ ከሾህ ከአረም ላይ የተዘራ ከእውነት ፍሬ የሚያባብል ውዴ ፍቅሬ የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሁሌም ሙሽራ ሁሌም አበባ የማይጠወልግ በረከት ይግባ እንዳረገው ሱፍ እንደ ቤሎዋ እንዳጎረስካት እንደ ጉርሻዋ ከፍ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እንያችሁ ሙሽራዬ